በዜና አበው ላይ አጋንንት አንድን መነኩሴ ለማሰናከል ሲማከሩ የሚያሳይ ታሪክ ተጽፏል። መነኩሴው ለብዙ ዘመናት በተጋድሎ አሳልፎ ከብቃት የደረሰ መናኝ ነበር። የአጋንንቱ ጭፍራ ባለቃቸው ተመርተው ይህንን መነኩሴ ለማሳት ዘመቱ። ተራ በተራ ወደ እርሱ እየሄዱ የፈተና ወጥመዶቻቸውን ዘረጉበት። በዝሙት ሊፈትኑት ሞከሩ፣ አልተሳካም። በምግብ ሞከሩ፣ ድል ነሳቸው። የሚያውቁትን የፈተና ስልት በተለያየ መንገድ እየገለጹ አንዴ ሰው አንዴ መልአክ እየመሰሉ ሊጥሉት ቢሞክሩም አልቻሉም። አለቃቸው ይህንን ጊዜ በሉ እኔ የማደርገውን ተመልከቱ አላቸውና መንገደኛ መስሎ ወደ መነኩሴው ቀረበ። በጆሮ የሆነ ነገር ነግሮት ወዲያው ተሰናብቶት ወጣ። ይህን ጊዜ አጋንንቱ እያዩት መነኩሴው መንፈሳዊ ገጽታው ተገፎ ፊቱ በቁጣና በንዴት ሲለዋወጥ ተመለከቱት። በዚህም ተደንቀው ምን ብለህ ነው ያሸነፍከው ብለው አለቃቸውን ጠየቁት። እርሱም እንዲህ አላቸው፣ ከአንተ ጋር ያደገውና ከአንተ ጋር የተማረው ጓደኛ የእስክንድሪያ ፓትርያርክ ሆኖ ተሾመ ብዬ ነገርኩትና ወጣው። አሁን በልቡ ቅናት እየነደደ ነው አላቸው። አጋንንቱ በደስታ ጨፈሩ። ሰይጣን የቅናትን ኃይል ጠንቅቆ ያውቃል። መጽሐፈ ቅዳሴ ሞትን ሲገልጸው በሰይጣን ቅናት ወደ ዓለም የገባ ይለዋል። ሰይጣን በሰው ልጅ ጸጋ ቀንቶ አዳምና ሔዋንን በፈጠራቸው እንዲቀኑና አምላክ መሆንን እንዲመኙ አድርጎ ዓለምን ያመሰቃቀለ ነውና ይህንን መነኩሴ ለመጣል ለሺህ ዓመታት ብዙዎችን ወቅቶ የጣለበትን ሰይፉን መዘዘበት። መነኩሴው የእኩያውን መሾም ሲሰማ ቅናቱን መቋቋም አቃተው። ቅናት እጅግ ክፉ ኃጢአት ነው። ሰው ቢዘሙት ቢሰክር በስጋው ነው። ቅናት ግን በምታስተውል ነፍስ ውስጥ የሚበቅል መርዝ ነው። ቃየል በየዋህ ወንድሙ ላይ ያስጨከነው ቅናት ነበር። የአቤል ስኬት ለቃየል ውድቀት መስሎ ስለተሰማው በግፍ ሊገድለው በቃ። ዮሴፍ የለበሳት ቀለሟም ብዙ የሆነ ጌጠኛ ቀሚስ በወንድሞቹ ዘንድ የመረረ ጥላቻን አትርፋለት ነበር። አንዱ አጊጦ አምሮ ሲታይ ቢሞትና ቢገሉት ደስ የሚላቸው የዮሴፍ ወንድሞች በየዘመኑ አሉ። ዮሴፍ አርፎ አልተቀመጠም። እየሄደ ህልሙን ይነግራቸው ነበር። ስለ ህልሙ የበለጠ ጠሉት ይላል። ወዳጄ ህልምህን ዝም ብለህ ለሰዎች አትዝራ። ህልምህ ስለ ተኝተህ የምታየውን ብቻ ማለት አይደለም። ራእይህን፣ ተስፋህን፣ እቅድህን ሲያውቁ የሚንገበገቡ የዮሴፍ ወንድሞች በየዘመኑ አሉ። ፍቹ ባይገባቸውም ባልተፈታ ህልም ይጠሉሃል። ምንም ነገር ሳያደርግ እንኳን ለምን አለምከው ብለው ጥርስ ይነክሱብሃል። ዮሴፍ ግን ይሄ ስላልገባው ነገራቸው። ወዳጄ አንተም ህልምህን እንደ ዮሴፍ በየዋህነት የምትዘራ ከሆነ እንግዲህ ዮሴፍ አምላክ ይጠብቅህ። ቅናት እጅግ ከባድ ነው። እረኛው ዳዊት ጎልያድን የገደለ ዕለት የተዘፈነለት መዘዘኛ ዘፈንም ነበረ። ሳኦል 1000 ገደለ፣ ዳዊት 1000 ገደለ ብለው ዘፈኑለት። ይህች ዘፈን በሳኦል ጆሮ ስትደርስ ዳዊት ላይ ብዙ ጦር አስወረወረች። ሳኦሎች ሌላ ሰው ከእነርሱ በላይ ሲመሰገን የሰሙ ዕለት በቅናት ታውረው ገበታ ላይ ሳይቀር ሰይፍ ይመዛሉ። የጠፋው ልጅ ወንድምን አስበው። ወንድሙ ከጠፋበት ተመልሶ ደስታ ሲደረግ እርሱ ግን ከፍቶት ውጪ ቁጭ አለ። ወዳጄ ቅናት ከቤተ ክርስቲያን ከእግዚአብሔር መንግሥት ያስወጣል። የሌላው ስኬት ካበሳጨ እንደ ጠፋው ልጅ ወንድም ውጪ ቁጭ ብለህ አፈር እየጨርክ እምቢየው አልገባም እያልክ እያልጎመጎምክ ትቀራለህ። ክርስቶስ ላይ አይሁድ ያቀረቡት ትችት ሁሉ ለሕግ ከመቆርቆር ሳይሆን ከቅናት ነበር። ጲላጦስ እንኳን በቅናት አሳልፎ እንደሰጡት ያውቅ ነበር ይላል። አንዳንድ ሰዎች ቅናታቸውን በሌላ ነገር እንዳይሁድ ሸፍነው ትችትን ያቀርባሉ። ለእግዚአብሔር ሕግ እንደተቆረቆሩ ለሥርዓቱ እንዳዘኑ መስለው ውስጣቸው ያለውን ቅናትና ጥላቻ ያንጸባርቃሉ። የሰንበት መሻር፣ ለቄሳር ግብር መክፈል፣ የመቅደሱ 3 ቀን ፈርሶ መሰራት እንዳንገበገባቸው ርር እያሉ ቢናገሩም እውነታው ግን ቅናት ነው። የቤትህ ቅናት በላኝ እንዳለው ጌታ በየዘመኑ የሰዎች ቅናት ብዙ ንጹሐንን ትበላለች። ወዳጄ በሌላው ተቀና እንደሆን አሁኑኑ ከዚህ ውስጥን በልቶ ከሚጨርስ ካንሰር ራስህን አድን። ራስህን ከሌሎች ጋር አታወዳደር። በምድር ላይ እግዚአብሔር የፈጠረው አንተን የሚመስል ሌላ ሰው የለም። ካንተ ቀድሞ በትክክል አንተን የሆነ ሰው አልተፈጠረም፣ ለወደፊትም አይፈጠርም። እግዚአብሔር ቀድሞ ያልሰራው ደግሞ የማይሰራው ምርጥ ዕቃው ነህና ራስህን ከሌላ ጋር አታወዳደር። ለአንተ ብቻ የሰጠው ጸጋ አለና ሌሎችን መመልከት ትተህ ወደ ውስጥ ወደ ማንነትህ ተመልከት። ያንተ ሕይወት ቆፍረ የቀበርከው አንተው ውስጥ ነው። ሌሎችን ረስተህ ወደ ራስህ ጠልቀህ ግባ። መብለጥ ከፈለክ አሁን ያለውን ራስህን ብለጠውና ሌላ ትልቅ አንተን ሁን። በቅናት እንዳትቃጠል ሌሎችን ሰዎችንም ውደዳቸው። ከወደድካቸው ፍቅር አይቀናምና የእነርሱ ስኬት የደስታ ምንጭህ ይሆናል። የቅናት ስሜት ሲሰማህም ቀናተኛ ልቤን ፈውስልኝ ብለህ ለምነው።
በአግባብ እንመላለስ፣ በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን ይላልና መጽሐፍ።